ሰላም እንዴት ናችሁ? እንኳን ወደ ፊዚካል ሪሃቢሊቴሽን የዩቲዩብ ቻናል በሰላም መጣችሁ። ዛሬ በዚህ ቪዲዮ በቤት ውስጥና በሐኪም ትዕዛዝ የሚሰጡ የወገብ ህመም ህክምናዎችን እንመለከታለን። አብራችሁን ቆዩ። የወገብ ህመም ህክምና እንደየመንስኤው የተለያዩ አማራጮች አሉ። ከእነዚህም ውስጥ የመጀመሪያው በቤት ውስጥ የሚደረግ ህክምና ነው። አንድ ሰው የወገብ ህመም ሲያጋጥመው ሐኪም ማማከር አስፈላጊ ቢሆንም ነገር ግን በተለያዩ ምክንያቶች ሐኪም ማግኘት ካልቻለ ቤት ውስጥ በሚደረጉ እንክብካቤዎች ህመሙን መቀነስና ማስታገስ ይችላል። እነዚህም ህመሙን የሚቀንስባቸው መንገዶች ውስጥ የመጀመሪያው እረፍት ማድረግ ነው። ህመሙ ከባድ ከሆነ ከ1 እስከ 2 ቀን እረፍት ማድረግ፣ ነገር ግን ረዘም ያለ የአልጋ ላይ እረፍትን ማስወገድ አለብን። ሌላው ደግሞ ቀዝቃዛና ሙቅ ውሃ መጠቀም። ህመሙ በድንገት የተከሰተ ከሆነ 48 ሰዓት እስኪሞላው ቀዝቃዛ ውሃ ወይም ኮልድ ፓክ ወገብ ላይ ጫና አድርጎ በመያዝ ከ15 እስከ 20 ደቂቃ ድረስ ማቆየት። 48 ሰዓት ከሞላው በኋላ ደግሞ በሞቀ ውሃ ወገባችንን መዘፍዘፍ ወይም መታጠብ፣ ወይም ደግሞ የሞቀ ውሃ ውስጥ ፎጣ በመንከር ፎጣውን የሚያመን ቦታ ላይ ጫና አድርጎ በመያዝ ከ15 እስከ 20 ደቂቃ ድረስ ማቆየት። ከተቻለ ደግሞ ስቲም ባዝ መጠቀም። ሶስተኛ ማሳጅ። ከመቀመጫ ጀምሮ ወደ ላይ የጀርባ ጡንቻዎችን ማሳጅ በማድረግ የተኮማተሩ የጀርባ ጡንቻዎችን እንዲፍታቱ በማድረግ ህመሙን መቀነስ ይቻላል። አራተኛ አተኛኘትና አቀማመጥን ማስተካከል። የወገብ ህመምን ለማስታገስ ብዙውን ጊዜ በጎን መተኛት ይመከራል። በጎናችን ስንተኛ እግሮቻችንን አጥፈን ወደ ደረት ጠጋ በማድረግ በጉልበታችን መሃል ላይና አንገት ስር ላይ ትራስ መጠቀም። ትንሽ የተጠቀለለ ፎጣ ወይም ትራስ ከወገብ በታች በማስቀመጥ ከጎናችን ስር ያለችውን ክፍት ቦታ መሙላት የበለጠ ምቾትን ይሰጣል። በጀርባ የምንተኛ ከሆነ ደግሞ እግሮቻችንን አጥፈን ጉልበታችን ስር ተለቅ ያለ ትራስና አነስ ያለ የተጠቀለለ ፎጣ ወይም ትራስ ወገባችን ስር መጠቀም። ሌላው ደግሞ ፌታል ፖዚሽን ስሊፒንግ የምንለው በጎን በመተኛት እግሮቻችንን አጥፈን ጉልበታችንን ወደ ደረት በማስጠጋት ከጭንቅላታችን ትንሽ ወደፊት በማጠፍ የምንተኛው አተኛኘት ነው። ይህ አተኛኘት የዲስክ መንሸራተትና የስፓይናል ካናል ጥበት ላላቸው ሰዎች በአከርካሪ አጥንት መካከል ያለውን ስፔስ በመክፈት በዲስኮችና በነርቮች ላይ ያለውን ጫና ይቀንሳል። እንዲሁም ፕሪገናንት ሆነው የወገብ ህመም ላላቸው ሴቶች በግራ ጎናቸው ተኝተው ፌታል ፖዚሽን ሰርተው እንዲተኙ ይመከራል። ነገር ግን ጉልበታችንን ወደ ደረት አስጠግተን አንገታችንን ከመጠን በላይ ወደፊት ካጠፍነው ጀርባችንና አንገታችን ላይ ያሉ ጡንቻዎችን መወጠር ስለሚያመጣ መጠንቀቅ አለብን። በሆድ የምንተኛ ከሆነ ደግሞ ከዳሌ ስር ትራስ መጠቀም። በሆድ መተኛት የወገብ ጡንቻዎች መገጣጠሚያዎችና ዲስኮች ላይ ጫና ስለሚፈጥር የወገብ ህመም ላላቸው ሰዎች አይመከርም። ነገር ግን በሆድ መተኛት አስገዳጅ ከሆነ ከዳሌ ስር ትራስ መጠቀም ያስፈልጋል። በምንቀመጥበት ሰዓት ደግሞ ተስተካክሎ መቀመጥ። አንድ ሰው የወገብ ህመም ካለው ለረዝም ሰዓት መቀመጥ ወይም በሚቀመጥበት ሰዓት ትክክለኛ ፖስቸር ይዞ ካልተቀመጠ የወገብ ህመሙን ከ2 እስከ 3 እጥፍ እንዲባባስ ያደርገዋል። እድሜያቸው ከ30 እስከ 50 በሆኑ ሰዎች ላይ ለብዙ ሰዓት መቀመጥ ዲስኮች ላይ ጫና በመፍጠር የዲስክ ዲጀነሬሽንን ያመጣል። እድሜያቸው ከ60 በላይ በሆኑ ሰዎች ላይ ደግሞ ኦስቲዮአርትራይተስ ወይም የአጥንት መሳሳት ኮመን ስለሚሆን ለብዙ ሰዓት መቀመጥ የወገብ ጡንቻዎች ላይና መገጣጠሚያዎች ላይ ጫና ስለሚፈጥር ህመምና ዲስኮምፎርትን ይፈጥራል። ስለዚህ ለረዝም ሰዓት የምንቀመጥ ከሆነ በመሃል ላይ ቢያንስ በአንድ ሰዓት ውስጥ ከ1 እስከ 2 ጊዜ ከመቀመጫ እየተነሱ እረፍት ማድረግ ያስፈልጋል። ሌላው ደግሞ ትክክለኛ መጠን ያለውና ምቹ የሆነ ወንበርን መጠቀም አለብን። ስንቀመጥ ከመቀመጫና ከጉልበት ላይ 90 ዲግሪ ሰርቶ እግራችን መሬት ላይ መርገጥ አለበት። ከወገባችን ላይ ደግሞ ባክ ሳፖርት ወይም የወገብ ድጋፍ ተጠቅመን ጀርባችን ከታች እስከ ላይ ድረስ ቀጥ ብለን ወደ ኋላ መደገፍ አለብን። ነገር ግን በእነዚህ ቤት ውስጥ በሚደረጉ ህክምናዎች ህመሙ ካልቀነሰና የሚከተሉት ችግሮች ካሉ ወዲያውኑ ወደ ሐኪም መሄድ ያስፈልጋል። ከአንድ ሳምንት የቤት ውስጥ ህክምና በኋላ ህመሙ ካልቀነሰ፣ ከአደጋ ወይም ከመውደቅ በኋላ የተፈጠረ የወገብ ህመም ካለ፣ በአንድ ወይም በሁለቱም እግሮች ላይ አዲስ ወይም እየተባባሰ የመጣ የመደንዘዝና የድካም ስሜት ካለ፣ ሽንትና ሰገራን ለመቆጣጠር የሚከብድ ከሆነ፣ ትኩሳት፣ ብርድ ማለት፣ ሌሊት ላይ የሚባባስ የወገብ ህመም፣ ወገብ ላይ መቅላት ወይም ደግሞ እብጠት ካለ ወዲያውኑ ሐኪም ማማከር ያስፈልጋል። ለወገብ ህመም የሚሰጡ ሜዲካል የመጀመሪያው የህመም ማስታገሻዎች ወይም አይቡፕሮፊንና አሲታሚኖፊንን መጠቀም። የወገብ ህመሙ ነርቭ ላይ ጫና ካለው ወይም ደግሞ እግር ላይ የማቃጠልና የመደንዘዝ ስሜት ካለ ፕሪጋባሊን እንደ ሐኪሙ ትዕዛዝ መጠቀም። ሌላው የፊዚዮቴራፒ ህክምና ነው። ፊዚዮቴራፒ ለወገብ ህመም የተለያዩ ቴክኒኮችን በመጠቀም የወገብና የእግር ህመሙን መቀነስ፣ የወገብ እንቅስቃሴ መጠንን መጨመርና ድጋሚ የመከሰት እድሉን ፕሪቨንት በማድረግ እንዲሁም አጠቃላይ በስራ ቦታና በቤት ውስጥ የሚደረጉ ጥንቃቄዎች ላይ ምክር በመስጠት ያተኩራል። ለወገብ ህመም በፊዚዮቴራፒ ከሚሰጡ ህክምናዎች ውስጥ ወገብ አካባቢ ላይ ያሉ ጡንቻዎችንና እንደ ፊዚዮቴራፒስቱ ፋይንዲንግ የጡንቻ መወጠር ያሉበት ቦታዎች ላይ ማሳጅ በማድረግና የአከርካሪ አጥንቶችን ሞባላይዝ በማድረግ የመገጣጠሚያ እንቅስቃሴዎች
እንቅስቃሴዎችን መጨመር፣ ኤሌክትሮቴራፒ ሞዳሊቲዎችን በመጠቀም ህመሙን መቀነስና የተጎዳውን የጡንቻ ወይም የዲስክ ፓርት ቶሎ እንዲያገግም ማድረግ፣ የወገብ ህመሙ ነርቮች ላይ ጫና ካለው ወይም ወደ መቀመጫና እግር ላይ የመደንዘዝና የማቃጠል ስሜት ካለው የአከርካሪ አጥንቶችን በማሳሳብ ነርቮች ላይና ዲስኮች ላይ ያለውን ጫና በመቀነስ እንዲሁም በአከርካሪ አጥንትና በዲስኮች ላይ ያለውን የደም ፍሰት ወይም ዝውውር በመጨመር የመዳን ጊዜውን ያፋጥናል። አንድ የወገብ ህመም ታካሚ እነዚህ ሁሉ ህክምናዎች እንደየአስፈላጊነታቸው ከተደረጉለት በኋላ ረዘም ላለ ጊዜ የሚወስዳቸው የፊዚዮቴራፒ ኤክሰርሳይዝ ፕሮግራሞች ያስፈልጉታል። እነዚህ የፊዚዮቴራፒ ኤክሰርሳይሶች የወገብ ህመምን ለማከምም ሆነ ፕሪቨንት ለማድረግ በጣም አስፈላጊ ናቸው። እነዚህ ኤክሰርሳይሶች ብዙውን ጊዜ ወገብ ላይ ያሉ ጡንቻዎችን ማሳሳብና ማጠንከር እንዲሁም ወገብ ላይ ያሉ የመገጣጠሚያዎችን እንቅስቃሴ መጨመር ላይ ያተኩራሉ። በቀጣይ ቪዲዮ ለወገብ ህመም የሚሆኑ የፊዚዮቴራፒ ኤክሰርሳይሶችን እናያለን። ሰላም ሆኖ